ያልሰራው ስራ የለም ሞቼን ያላየሁት ብዙ ስራ ሰርቻለሁ ቸርችርክ ስትለኝ በቅዳሜ ቸርች ይከዳል እንዴ አልኳት እንዴ እነ ማዘርክ እሁድ እየተመለሱ አይደል እንዴ ስትለኝ አረማንንም ጠይቂ ዙዋይ ቅዳሜ ነው አልኳት 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ ምንድነው ከዚህ በላይ ማተርፈው በቃ ጉልበተኝነት የለም አሁን እጅ መስጠት ተለይቻለሁ ስልክ እንዳደውሉልኝ ማን ነው ስም ነስሩ አሊ ነስሩ አሊ ከየት ከተማ መጣ ከባቱ ዙዋይ ከዙዋይ ለምንድን ነው ወደፊት ለፊት የመጣው እኔ ባለቤቴ ነች አረብ ሀገር ነው ያለችው እና አስቸጋሪ ሰው ነኝ እኔ ለሷ ጴንጤ ሆና ነው እኔን ያገባችኝ ዙዋይ 50,000 ህዝብ ቢኖር 40,000 ህዝብ ያቀኛል እኔ ያልሰራው ስራ የለም ሞቼን ያላየሁት እንጂ ያልሰራው ስራ የለም ምን ያልሰራው ስራ የለም ሞቼን ያላየሁት ብዙ ስራ ሰርቻለሁ ሁሉንም አይታል ሁሉንም ስራ አይች ሞተ ብቻ ነው ያላየሁት ሞቴ ብቻ ነው ያላየሁት እሺ እና ዙዋይ ላይ የምታወቀው ያው በስራ ነበረ ሰራው ከቆራሌው እስከ ልዋጭ ከሎቶሪ እስከ አሳምቡሳ አዟሪ ከጋዜጣ እስከ ሎቶሪ ከጅጋሪ እስከ ቆሎ ከድለላ እስከ ብቻ ከቁጥር ያለፈ ነው የሰራው ስራ ብዙ ስራ ሰርቻለሁ እንደሰራውት ዙዋይ ላይ 2 ፎቅ ሊኖረኝ ይገባ ነበር እንደስራ አሁን ምን አለ አሁን በስሜ ያለው ዳሽን ባንክ 150 ብር ነው ያለው 150 ብር አሁን ባለቤቴ ከዚህም በፊት እሷ ጴንጤ ሆና አረብ ሀገር ሆና እና ቸርች ሁሌ ተከታተል ትለኛለች ሁሌ ከቸርች መቅረት የለብህም የኛ ቸርች ዙዋይ እንትን ፓስተር ቲጂ ትባላለች የአዲስ አበባ አጥቢያ ፓስተር ሄኖክ ሃርሞኒየም ቸርች እና እዛ ነው የምከታተለው ሚስቴ ሁሌ ቸርች እንድቀር አትፈልግ 8 አመት በቃ ከባድ መስዋዕት ከፍላለች በኔ እና የሆነ ቀን እሁድ ቀን በቃ ቸርች አልሄድኩም እኔ ከዛ እሷ ቤተሰቦቿ ጋር ደውላ ከቸርች ተመለሳችሁ አለቻቸው አው እናቷ እህቶቿ ምናምን ልጄም እዛ ነው እኔ ስለተዘረከረኩ እዛ ሄዷል አያቶቹ ጋር እና ከቸርች ነው የምትመለሱት አው ከዛ ቀጥታ እኔ ጋር ደወለች ቸርችርክ ስትለኝ አልሄድኩም አልኩ ለምን ስትለኝ ቅዳሜ ነው በቅዳሜ ቸርች ይከዳል እንዴ አልኳት እንዴ እነ ማዘርክ እሁድ እየተመለሱ አይደል እንዴ ስትለኝ አረማንንም ጠይቂ ዙዋይ ቅዳሜ ነው አልኳት ዙዋይ ቅዳሜ ነው ከውሸቴ የተነሳ ምን ልበል ማንንም ጠይቂ ዙዋይ ቅዳሜ ነው ተሳቀ እና ይሄናል ድረስ ነው ያረክባት ልልፈልጌ ነው ሚስቴ አረብ ሀገር እያለች በቃ አንተ ተስተካከል እኔ አንተ ብቻ ተስተካከል እንጂ ለምን ቆሎ አንበላ እንራብ ሲያንተ ከኔ ጋር አብረውን እንጂ እስቲ እንራብ ምንም ስራውን ሁሉ ነገር ልቀቅ ምኑን ነገር ልቀቅና ወደ ቸርች ግባ እስቲ እንራብ ብላ የምታምን ሴት ነች ጠንካራ ሴት ነች እና አሁን በመጨረሻ ስም ምንድነው እኔ ጠነከርኩና በቃ በሷ ግፊት አማካኝነት ምንድነው እኔ 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ ምንድነው ከዚህ በላይ ማተርፈው አሁን ለምን ወደ ራስ ያለመለስም ብዬ በቃ ውሳኔ ወሰንኩ እንዴ ጫት በዚህ ይዤ ሄድኩበትን ጊዜ ለፈጣሪ መስጠት እንዴት ያቅተኛል ብዬ ውሳኔ ወሰንኩ በራሴ ማለት ይሄ ሪል የሆነ ነገር ነው መነገር ይሄ ህይወቴ ነው ልጄ 6 አመቱ ነው ሆሳና ነው ያለው ዮናታ ጋር ሄደ ሲባል እዛ ዩቲዩብ ላይ ወዲያው ነው ያዩት እነሱ አይተው ልጄ ደወለና አባዬ በቃ ደስ ብሎኛል አሁን አንተ ጋር መጣለሁ ሆሳና ነው የሚኖር የተጸለየልን አዩ እንዳሉ አዩ ሚስቴም ምናለች እዛ ሆና አየችውና በቃ ይሄ ቀበቶ ምናም ማዞሪያ እንትን የለም ቀጥታ አዲስ አበባ ትሄዳለ እቃውን ገዝታ ምን ይዘ በዛው ይዘት መለሳላለች በቃ ይሄ እንዳየች ማለት ፈንድ ይለቀቃላለች ከሰኞ ጀምሮ የተረዳሁት ነገር ሳንቲሙም እኔና ወንድሞቼ ነን ሳንቲሙ የሚፈልገው ሳንቲሙ በጉም እኛው ነን ልጁም እኛው ነን ምንም ሌላ ነገር የለም አምላክ ለልጁ የሚያደርገውን ታሪክ ነው
መልሶ ለኛ የነገረን ማለት ነው። በዛሬው ታሪክ ደግሞ ደስ ያለኝ ምንድነው ጳውሎስ የሳኦልን ማንነት ከእስራኤል ይዞ ደማስቆ አለመግባቱ የተመቸኝ ፓርት እዚህ ነበረ ጉልበተኛ እዛ አይችልም እንደማይቻለው ያውቃል በቃ ጉልበተኝነት የለም አሁን እጅ መስጠት ወደ ላይ እጅ ወደ ላይ እሺ ሶስት ነገር አለው ያልከኝ ቅድም አንደኛው ምንድነው አንደኛው ሚስቴን እንዲ ካሜራ ፊት እንዲ ብላት ደስ ይለኛል በላት አዩ ወርቅነሽ ታደሰ ወድሻለሁ አከብርሻለሁ የኔ እናት 8 አመት ሙሉ ታግሰሽኛል እግዚአብሔር ያክብርሽ እድሜና ጤና ይስጥሽ ልጄ ሌዊ ወዳለሁ ልጄ ሌዊ አሁን ወደ አዲስ ማንነት ተመልሻለሁ ተመልሰን እንገናኛለን ወዳለሁ ሶስተኛው ጓደኞቼ አሁን ወደ ዙዋይ ስመለስ ጓደኞቼ ተለይቻለሁ ስልክ እንዳደውሉልኝ ታዲያ ሁሉንም ጓደኞቼን አይደለም ደውለው ና በርጫ የሚለው ነው ና አረቄ የሚለው ነው ለእናንተ ነው እሺ እኔ የምጠይቅህ ትላንትና እዚህ ጋር ስጸልይ እንዴት ራስህን እዚህ ጋር እንዳገኘው ታውቃለህ አላውቅም የሆነ ኤሌክትሪክ ሾክ የሚመስል ነገር እንትን አለኝ ራሴን እኔ እዚህ ነው ያገኘሁት ራሴ እዚህ ነው ማቀው እዛ ጋር በሰላም ያመለኩ ነበር ግን የሆነ ነገር እንደሚሆን ከአምላኬ ጋር ዝም ብዬ እንትን ሳይሆን ጽፌ ምናምን ሳይሆን ዝም ብዬ በቃ የሆነ ለሷ ስትል እኔን አውጥተ ጣለኝ ብያለሁ አፍርጠኝ ብያለሁ ለሷ ስትል ለሚስቴ ስትል እኔን አፍርጠኝ ተሰቃይታለች አዎ ጀግና ነች አንደኛ ነች እሺ እኔ ማንም ጠላት የለብኝም ለራሴ ጠላት ራሴ ነኝ ገንዘቤንም ያጣሁት ያው በዛ ነው እና ብዙ እንዳልኩክ ብዙ ትልቅ ስኬት ላይ መድረስ የነበረብኝ ሪል ነው መነገርክ ማንንም ያውቃል ስንተኛ ነውስ ባለቤትን ስታገባት በሰርግ ነበር አረ ከእንቅልፍ የሚቀሰቅሰኝ ዶሮ የለኝም የምን ሰርግ ነው ዶሮ የለ ምንም እንዲሁ አረ በጨበጣ ነው እሺ መቼ ትመጣለች አሁን እሱ 1 አመት ምናምን ቢቀራት 1 አመት የዛሬ አመት ከመጣችሁ እዚህ ሰርግ አረግላችኋል ቴንክ ዩ ቻው